سستي كمي ايش تسوي؟ كمي لحظة زبط كله عالشوينة كمي اجلس. صبخ انت تجلس هنا؟ ستني كفل شو عادي ما في مشكلة عمي. ትንሿ ነው ሁለት ስንት ነው? 2000 ማለት ነው። كويس كلا ترمي كلايكم ما 2000 እንደከፈልሽ ነው እንክብካቤው እንደከፈልሽ ነው እንክብካቤው የሚመጣው እንዴ በሁለት ሺህ የከፈልሽ ለምን ሰላም አልኩሽ ታዲያ እንዴ ሁለት ሺህ የከፈልኩ ሰላም አይባልም ማሬ ደናም እንዴ ሁለት ሺህ ከፍላችሁ ሰላምታም የሰላምታ አለ ውዴ ግን ይሁን ለአንቺውን ጎረቤት ሀገር ስለሆንሽ በደንብ እናስተናግዳለን ሀሜት ነው ጣፈንታ ነው የመጣሽው አንቺ ምረጭልኝ የፈለግኩት ወይ ውዴ እኔማ የምወደው ሀሜት በጣም ነው የምወደው እሚያው 2000 ሰጠሻል ይኸውልሽ 2000 የሰጠው ሰው ሀሜቱ አንድ ደቂቃ ነው ግን አንድ ደቂቃ ነው የምታምኑ እኔ ምስኪን ስለሆንኩ ነው ገባሽ አሁን ሌላ ቦታ እንደዚህ አይነት ስራ የሚሰሩ ሰዎች አሉ ካየሻቸው ማለት ገና ብለሽ አስወጡሻል እኔ ግን ምስኪንና ሩሩ ስለሆንኩኝ አንድ ደቂቃ ምን እንድታሚ ፈቅጄልሻለሁ 2000 ኮይን ሰጠሻል አንድ ደቂቃ እሺማ ደስ ያለሽማ ምትያለሽ አንድ ደቂቃ አለሽ የሁለተኛ 1000 ኮይን ከጨመርሽ እጣ ፈንታ አለ ይመረጥልሻል የወደፊት ባልሽ ያሰበው ነገር ካለ ምኞቱ ምን እንደሆነ አብራችሁ ምን ያህል እንደምትዘልቁ ይተነተንልሻል ውዴ 1000 ኮይን ከጨመርሽ በቃ እሺ ምን አልሽ ምን አራት ደውልባት እስኪ ታውራ ምን አልሽማ ምን አልሽ ጨመርሽ የኔና እስኪ ተንከባከባት አንቺ ምን አይነት ቤተሰብ ያሳደገሽ ግን ደግ ልጅ ነሽ ምን አይነት ሩሩ ነሽ በእግዚአብሔር ወይኔ ስታይ መልካም ሰዎች አሉ እዚህ ምድር ላይ እጣ ፈንታ ነው አሁን የምጠይቅሽን ትመልሽና ድምሩን እንነግርሻለን ከዛ እንሸኝሻለን ብለን እሺ እናቴ አሁን ከዚህ ባለው ውስጥ ባልሻውን ወይም ባልሽ ሆነ ወይም ፍቅረኛሽ ልታረግ ያሰብሽው ወይ አሁን የምትጣበሱ ካላችሁ ንክኪ ያላችሁ ሰዎች ካለሽ ከዚህ ባለው ስም ትጠቅሻለሽ አሁን ለምሳሌ አበበ ከሆነ ኤት ያለሽ ከበደ ከሆነ ኬት ያለሽ አይ ቲንክ ዲ ነው መሰለኝ ተኮላ ከሆነ ቲት ያለሽ ግን ትክክለኛ ስማቸው እንዳትናገር እሺ እሺ ታዲያ ኤች ውዴ 3000 ኮይን የሰጠሽው እሺ ቶሎ አውሪ እናቴ እኔ ክፋት ኖሮኝ አይደለም እሺ 1 2 3 5 6 7 8 ኤች 8 እኔ እናት ኤች 8 አለባበስ ውዴ አሁን ኤች ሀይሌ ሊሆን ይችላል አናቅም ግን ነው እያልኩ አይደለም አለባበሱ ምን አይነት አለባበስ ነው የሚለብሰው ቁንጣ ነው ሱፍ ነው ቱታ ነው ምንድን ነው የሚለብሰው ኤች ቁንጣ ያለው የባህል ሀገር ምናምን ሁሌ የባህል ሁሌ የሚለብሰው ኦኬ ጋይስ አልገባኝ ግን ኦኬ እሺ ማየሽ አንድ ቁጥር እድሜው ከ24 እስከ 50 ውስጥ ባለ እድሜ መሆን አለበት ከዛ በታች ከሆነ ውዴ አናስተናግድም ከ24 እስከ 50 ባለበት ውስጥ እድሜውን ንገሪኝ ስንት ነው 36 ምናምን አድርጓል አሁን 36 1 2 3 4 5 ወይ ጉድ 6 7 8 9 10 11 13 እዚህ ቤት ግምት መጡ ሰዎች ጠና ያለ ሰዎች ናቸው ደስ ሲል ከ3 አመት በኋላ ውርስ አለሻ እናቴ እሺ ምኑን ወደድሽለት መልኩን ጸባዩን ገንዘቡን አልጋ ላይ ጉብዝናውን ኩፍጥንናውን እንክብካቤው ምኑን ወደድሽለት ከሰውየው ገንዘቡን ነው ሌላ ምን ነበር እናታ አያችሁ አይደል ቤታ ጠንቋይ እኮ ለራሱ አይጠነቁልም እንጂ እኮ አያችሁ ውስጥ የታወቀኝ ገንዘቡን አለሽ ከ3 አመት በኋላ ውርስ አለሽ አልኳት ገንዘቡን መድኃኒዓለም ያሳያችሁ እንግዲህ 3 ቁጥር እናንቺ አሜን አርገልሽ መቀኛ እኮ ነው የሚመቀኘው እኔ አርግልሽ ነው ለአንቺ የዘነበው ለእኔ አካርፋ እናቴ የተገናኛችሁ ቸርች መንገድ ላይ ትምህርት ቤት ስራ ቦታ ጭፈራ የሰው ፕሮግራም ላይ ሶሻል ሚዲያ ላይ ኤችን የታገኘሽው እንትን ትንሽ እያለሁ ነው የሚያውቀኝ ይሄ እንትን ገጠር ነውና የተገናኘ ነው ከከተማ ሲሄድ በዛን ሰዓት እሱ ወጣት ነበር ለዚህ ማብራሪያ አልከፈልሽም ውዴ እኔ ጀርሰን ማየው እኔ እኮ ጆተሪ ላይ ማረኝ እንዳውሽ የሚዘው ነው ከጎረቤት ሀገር ብዬችን የሚያሰራውሽ እንጂ እቺን አትከፊም ተይው ከዚህ በኋላ ተቀጣልሽ ግን ትከፊያለሽ አሁን ሁሉ ለማውራት ማሪ መክፈል ይጠበቅብሻል ስለዚህ ይቅር አታውሪ ውዴ ሌላ ቀን ከፍለሽ ታውሪያለሽ እሺማ ይቅር ስለዛ ሰፈር ውስጥ ነው የተገናኛችሁት ሰፈር ላይ
ሰፈር ላይ ድሮ በረካ ላይ ነው የተገናኘው። ግን እሺ ችግር የለውም። በረሃ ላይ ውዴ መንገድ እኮ ነው በረሃ። 2 ቁጥር እኔ ብያለሁ። በረሃ መንገድ ነው ብያለሁ። 2 ቁጥር ተደርጓል። የምክርክር ነው። የሚወደው ምግብ ምንድን ነው? ህልበት አለ፣ ጥህሎ አለ፣ ሽሮ በየአይነት፣ ጥብስ፣ ክትፎ፣ ገንፎ፣ በርገር፣ ሻይ ብቻ ነው ወይ ጠጣችሁት? ቡና ወይም ደግሞ ዶሮ ወጥ ወይስ መጠጥ? ምንድን ነው የጠጣችሁት? ማረኝ። የተገናኘበት ቀን ማለት ነው። የተገናኘሽበትንም ቀን ይሁን ካስታወሽ ተናገሪ። ያን ቀንም ካልተገናኘሽም አንቺ ለሱ ምን መስራት ትፈልጊያለሽ? ለሱ መስራት የምትፈልገውማ የተገናኘችበት ቀን አውራለሁ። የተገናኘችበት ቀን ብስኩት ነው የሰጠኝ። አበስ ገበርኩ በደረቁ ነው በኛ ልብሽን እየደረቀ ጉድ ፈላብ። ሰውየው ገንዘቡን ፈልገሽ ጭራሽ ኮቾሮ ነው እንደ ወታደር ያበላሽ። ወይኔ 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 እናቴ ኮቾሮ የለም ውዴ እዚህ ውስጥ እንደክፍላምታው ኮቾሮ እንደምን እንደውጣው አርገው እንዴ ጥህሎ አርጊው በቃ እናቴ ጥህሎ አርጊው ጅምሩ ላይ እንዳይዛባ ጥህሎ አርጊው ውዴ ጥህሎ አርጊው እናቴ። 3 ጥያቄ ነው የቀረሽ። 3ቱን ትመልሻለሽ ቆፍጠን ብለሽ። አሁን የመጨረሻዋ ማሬ የመጨረሻዋ ልብ ብለሽ አዳምጪ። ይለፋኝ ማለት ትችያለሽ። አይ እኔ እንዲህ አይነት ነገር አልወድም እናት አለም ይለፋኝ በይ። አይ ለምን ያልፈኛል እንደ ሁሉ ይድረሰኝ በይ። እሺ ይህንን ጥያቄ የአልጋ ላይ ወሬ ነው እሺ የምናወራ። እሺ እናቴ እሺ። አሁን ኤች እና አንቺና ኤች ላይ ምን አይነት ወሬ ታወራላችሁ? እማ ይልሻል ወይ ኤች ማለት ነው። እናቴ የኔ አንበሳ ትይዋለሽ ወይ መካሻይ አባ ማዕረይ ዳብ ጉድ እኮ ነው ዘንድሮ። ቀስበል ዝም በል ምንድን ነው የምትይው? እሱን የሚያወራኝ ነው የማወራው ወይስ አንቺ ወይስ የምታወሩት? ጉዴ ሰፋ ይወራል። አልጋ ላይ ያለን ስለ ስራ ነው የሚያወራው። ስላሴዎቹ ማለት አልጋ ዋናው ላይ ስለ ስራው ይነግራኛል። እንዴት እንደዋለ ምናምን ማሪ አልገባሽ? አይኔ ትግርኛ የሚችል ሰው ይተርጉምላ። ስላይኪ በሴክስ ላይ ሴክስ እያደረግን እያለ ስለ ስራ ሴክስ አይባልም። ኧረ እባክሽ ቤቴ ይዘጋል ስትሉ ምንድን ነው ድምፅ የምታወጡት እንዴ? ስለ ስራ ማለት እንዴ ስራው እንዲሆን አይሆንማ። ማረኝ አይሆንም። አንቺ የምትጠሪው ስም ምን ላድርግ? እኔ መቼም ዝም ነው የምለው። እሺ ብዬ ነው በቃ ዝም የሚል አለ። በዝምታ እናሳልፋል። ጭራሽ ዝም ነው የምትይው ወይ? ጉድ ፈላቢ። በህይወቴ ለመጀመሪያ ጊዜ ዋናው ነገር ላይ ስለ ስራ የሚያወራ ሰው ጉድ ፈላብኝ። እሺ 9 ቁጥር የምትጠይለት ነገር ከዚህ ሰውዬ ነገረኛነቱን ይሳደባል፣ ይማታል፣ ገንዘብ ላይ ቋጣሪ ነው፣ ያዋርደኛል፣ ቆፍጣና አይደለም። ሁሌ እንትን በጣም ነው የሚለፈልፈው። ጫጫቃ ነው ነገር ነው እንደዚህ በቃ ነገረኛ ነገር ይነዝንዝሽ ውዴ ገንዘብ አለው እሱም ብዬ ነው ዝምዛቸው ይነዝንዝሽ ቢነዘንዝሽ እናቴ ገንዘብ ያለው ሰው መነዘዝ አለም ቢገረፍሽስ ሰውየውን እንዳታሚ እዚህ ተቀምጠሽ ደፋ ገንዘብ ያለ ሰው እንዳታሙ እዚህ ቤት መጣችሁ ቢገርፋችሁስ ምን ልታመጡ? ተገረፊ ያጀለ ይገረፋል። እሺ የት መዝናናት ትፈልጋላችሁ ከዚህ ሰው ጋር? ቢች ዳር አካባቢ፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ አብራችሁ ልትሆኑ? ሀገር ውጭ ሄደን ብንባል ቤተሰብ ላይ ነው ወስደው እንጂ ብዙ መዛ እንትን በቃ ከሀገር ውጭ ውዴ 4 በአውራቸው። እሺ ደምሬ እነግርሻለሁ። አውራቸው። እሺማ እሺ አይ ጋይስ ያ አማርኛ ናቸው የሚያወሩት ሁላቸው። ትግርኛ ያመራላና ንጉርቤት አገራል። ትግርኛም አማርኛም ቀላቅለሽ አውሪ። እኔ እደምራለሁ ግን ብዙ እንዳታወሪ እሺ። ብዙ አልከፈልሽም። 3,000 ከፍለሽ ልቤ ልጠቢያት። በታይ እግዚአብሔር በጣም ወድሽ። የሚወድማ ይጨምራል እኮ አይኔ እንድጨምሪ ሳይሆን የሚወድማ እየጨመረም አይዞሽ በርቺ ስራ ሊያጠንክር ደስ ይለኛል። እና የሱስ ቢሆን ገንዘብ አይደለም ቢሆንልኝ ባረገልኝ እየገዛች እኔ እናት ወይ
ከምትገዢማ ይቅር ያው ሰው ሳመልሽ ቤታዬ ልትሰጥሽ ነው። አቸኩይ አትንገብገቢ። ኧረ እኔ ተንገበገብኩ ስትሰጠኝ ድረስ ወልድ መንፈስ ቅዱስ ውይ አያስፈልግም ነበር። እቺ ጉቦ ይመስላል። አሁን ጥሩ ነገር ከደረሰ ሰው ደግሞ በጉቦ እንዳይል መጨረሻ ላይ መስጠት አልነበረብሽም። እሺ ደርሶሻል። ምን መሰለሽ የደረሰሽ ቁጥር 46 ነው። ቆይ ትገባለህ። የደረሰሽ ቁጥር 46 ነው። ምን ይላል መሰለሽ? ስለማያምንሽ ከአንቺ ልጅ ወልዶ ማስቀመጥ ይፈልጋል። የትም እንዳትሄጂ ባጭሩ። አሁን ይሄ ሰው አንቺ አስተሳሰብሽ ገንዘቡን ዘርፈሽ መውጣት ነው። እሱ ደግሞ ያንቺ አየሽ፣ ሁለታችሁ መንገድ ላይ አልተገናኛችሁም። እሱ ደግሞ ስለም እምነት የለውም አንቺ ላይ አያምንሽም፣ በጭራሽ አያምንሽም። ከሌላ ወንድ ጋር የምትሄጂ ነው የሚመስለው። ይሄ ማለት ግን ከሰውየው ተለያይ ያልኩሽ አይደለም። እኔ ከጠራሹ የተደመረውን ነው የምነግርሽ። አይፈልግም፣ አንቺን አያምንሽም፣ ፍላጎት የለውም። እንድትወጭም እንድትገቢም አይፈልግም። ወልደሽ ስሩ እንድትቀመጭ ነው የሚፈልገው። በቃሽ ማሬ፣ በቃሽ። ውስጥ አብሰል ሲወተሽ አውራዋለሁና እመለሳለሁ ከፍዬ። እሺ እኔ እናትሽ ከከፈልሽማ እናቴ 3 ተመላለሽ፣ ቤቱ ያንቺ ይሆናል። እሺ ለምን ትደግሚብኛለሽ? ኧረ እኔ ቆይ ማሬን እስከበር ላውጣሽ። እሺ ሽኮሪ ነው። ወይ ጉድ! እኔ ግን እዚህ ባለ ሀብት እኔ ድንቅ የሚለኝ ነገር አለ። ተረኛ ታስገቡልኛላችሁ። ባለ ሀብቶች ይቆጣሉ፣ ጫቅጫቃ ናቸው። ለምን በዱላ አይገርፍሽም እንዴ? ሀብታም እኮ ነው ይግረፍሽ እንዴ? ለማንም ኪንታሮ ቂጦ ላይ እስኪያበቅል ድረስ ድንጋይ ላይ አስጥቶ ስንቱ አይደለ እንዴ? አንቺ ከካም ጉጭ አወጣሽ እያለ የሚለክፍሽ ባለ ሀብት ቢገርፍሽስ? እኔ ባለ ሀብት ላግኝና ቁጣን ግረፈኝ እያልኩ ነው ጀርባ የምሰጠው። አንዳችሁ እዚህ ቤት ባለ ሀብት እንዳታሙ። የመጣ ሁሉ ባለ ሀብት ያማል። ቀጣይ የወሎ ፈረስን አስገቡልኝ፣ ሚሊዮንን አስገቡልኝ። እስኪ ሚሊዮን እየግባ ብሽንን ታርገ ሰጥተኛል። እንክብካቤ ያለ ሚሊዮን የማሳጅ ማድረግ ትችላላችሁ። ለምን ዳጎስ ያለ ተሰጥቶኛል። ማሽቃበጥ መብቴ ነው። ኮይን ከጨመራችሁ ማሽቃበጥ እችላለሁ። ሚሊዮን ግባ። ኧረ ማይቲ የኔ እናት ሚሊዮን እንዴ ከፍለዋል እኮ ሀብታም እኮ ቀልብ የለውም። ኧረ ሚሊዮን ግባ። ይኸው ጋይስ እኔ እየጠራሁ ነው። ሚሊዮን ግባ እንዴ ማራማይት እየውድ አንቺ እኮ በቅርብ ነው የተለያየሽው። ሚሳሜ ላክሽው ሌላ ያሽ እንዴ ውዴ እንዴ ማራማይት በቅርብ እኮ ነው የተለያየሽው እናቴ። ሌላ ላይ ጉባሽ ወይንስ ተመለሳችሁ? እኔ አያውቅም ጋይስ። መቼስ አንቺ ሾካካት በሉኝና እኔ የምላ ወይ ሚሊዮን ናግባ ኔ አባት ናግባ። እኔ የምላችሁ ውዶቼ አሁን ማራማይት በቅርብ አለ እንዴት ተለያየችው? ተመለሳችሁ እንዴ? ወሬ አይደበቅ መቼስ። ሰላም ጤና ይስጥልኝ። እንዴት ነህ? ቤታ ይሰራው ነው። እግዚአብሔር ይመስገን። እንዴት ነህ? ስንት ነው የከፈልከው? ዝም ለማወቅ አይደለም እኔ ምንም ሀሜትም የለኝም። ዝም ብዬ በቃ ሰላም ለሆንሽ ይለኛል። ሙቀን ለሰላምታ ወይኔ ወይ ምሰታየሽ ደግ ሰዎች አሉ። ኧረ አምላክ የሰጣይ ደው አሁን ተመልክታችሁታል። እንዲህ ሰላም ልልሽ ነው። አፉ ላይ ራሱ እንዲህ ማር ነው የሚዘንብ የሚመስለው። እሺ እንዴት ነው ሚሊዮንዬ? ደህና ነህ? ደህና ነኝ ቤታዬ። ሰላም ነው? እግዚአብሔር ይመስገን። እንዴት ነው አንተ ቤተሰብ ሁሉ ቀያ ሁሉ ደህና ነው? ሁሉ ሰላም። እንዴት ነህ? ደህና ነህ? የትላንትናውን አይቼ መስማም ስደክም ነበር። የከፈለ ሲደቅም ደስ ይላል እኮ። የደቀመ ያምን የከፈለ ሲስቅ የሚያምር። አሁን ስስቅ ሲያምርብህ፣ ስስቅ ስትቆጣ ለምን አትገርፈኝም? ተራራቅን እንጂ ግራፈኝ ሁሉ ነው የምልህ። እንዴት ነው? እንዳታስወርጅኝ ግን። በፍጹም ከፍለሃል። ሰዓት አለ ከፍለሃል። አውራ ከፍለሃል። ውዶቼ ለትዳር የምትፈልጉ ምን ካላችሁ አይ ቲንክ ሲንግል ለመሰለኝ አይደለም? ቤት ሚስት አለኝ። ወይ ሚሊዮን እየተወጣለቅ ሚሊዮን እያትወጣም ብዬ ነበራ። አሁን ትወጣለቅ ላይ አስገቡልኝ። ትወጣለህ ሚሊዮን አትወጣም ብዬ ነበረ። አልሞትኩም፣ በህይወት አለሁ። ሀሳቤን ቀየርኩ ጋይስ፣ በህይወት አለሁ። ቤታ ነኝ። ሀሳቤን ቀይሬያለሁ። ዳጎስ ያለ መጥቷል። ውዴ ብትቀመጥ ደስ ይለኝ ነበር። በደህና ወይስ ከበሩ ሸኝ ብቻ ነው? እሺ ቻው። እሺ ቻው። የኔ አባት ቻው። ውይ በስመ አብ ቢቆይ ደስ ይለኝ ነበር ጋይስ። እናቴ ብትቆይ ደስ ይለኝ ነበር። ሳቡልኝ ቢቆይ ደስ ይለኝ ነበር። አቤት አንቺ ግን ክፋትሽ ቤታ ልትለኝ ይችላል። ክፋት አይደለም ጋይሴ፣ ምቀኝነት አይደለም። ግን በቃ አለ አይደለም የሆነ ከፍ ያለ ሰው ደግሞ ሲመጣ ማስተናገድ አለባችሁ። እንደ የስራ ሁኔታ ነው። ላኩልኝ የከፈለችው ነው። ቤታዬ አሁኗን አስገቢያት፣ ተንከባከብሽ። በደንብ ነው እንከባከባለን። ይተውልኝ ሳቢያት እስኪ ሞዴሬተር አርሱ
ሳቢያት እስኪ መሴለችን ሳቧት በጓይ ሳቢልኝ እስኪ አሁን የከፈለችው ውጦ ዝም ነው የምንባለው። ቤታችን ከመዘጋቱ በፊት ሳቧት። ወይ ሳቢያት ነይ ግቢ እናቴ ነይ ግቢ። አቤት የከፈለ ደስ ወይ ሀብታም ግን ሲገባ ደስ ሲል ቅብጥብጥ ነው በሚያደርገው። ግቢማ ግቢ ግቢ ከፍለሻል እኮ ግቢማ ዬ ከፍላለች። ጋይዝ የከፈለማ መግባት አለበት። ኧረ ሳቧት በእግዚአብሔር። ወይኔ እዚህ ቤት ግን ምቀኛ ነው እንዴት ሰበሰው ውጭ ሚሊዮንዬ የኔ አባት ሰው ተጠርቶ ቶሎ ካልመጣ መቼስ ያውን እኔ ጣልቻታለሁኝ። አልገባችም። ያ ማለት እኔ ቤቴን ንቃው ነው እኔን አለመውደዷን ተሳስታን የሰጠች እዛ ሚሊዮን ይገባል። ጋይስ ሚሊዮን ይገባል ማለት ብትገባ ደስ ይለኝ ነበር። ሴትዮዋ ጠርተናታል፣ አልገባችም። ፊት ለፊት የቀረበው ሰው እኔ ቤትን የተመኘ መግባት ይችላል። ሚሊዮን ደግሞ ግባ። የከፈለ እንደፈለገ መፈንጨት ይችላል። እላይ ላይ መሳደብም ትችላላችሁ። እርግጥ አርጎኝ ወይ ሚሊዮንዬ ግን እኩል አልከፈልክም ከሷ እኩል ይሁን 500 ትቀራለች። ግን ይሁን ይግባ፣ ተመልሶ ይግባ። ጋይስ ይግባ፣ ከፍሏላ የከፍል ይገባ። ወይ ጄሪ ያሽማጭልኝ። ቆይ ጄሪዬ እናቴ ቆይ 500 ከፈል። ቆይ 500 የከፈላችሁ ጄሪዬ ቆይ እናቴ ወይ በስመ አብ። ማንም ያሽሟጥጣው በሉ አስገቡልኝ። እንዳለ የሚከፍሉት ቶሎ ማሬን አስገቡልኝ። ቆይ 500 የከፈለችው እናቴ ደግሞ ነገችን ባጣ። ቆይ ማርዬ ጠብቂ ውዴ። ለምን መሰለሽ ነገ ደግሞ እቺን ባጣ እናንተ ብሽንን ያረጋችሁኝን ባጣ ደግሞ አሽሟጣችሁን ከቤት ይቀራል። 500 የሰጣችሁ ያው አሽሟጥጣለሁ። 500 ለሁለታችሁም ጨምሬ ነው። እሺ ማሽሟጥጣ ወይኔ ጄሪዬ ቆይ እሺ ለበጓሪ የከፈለች እሺ አሽሟጥጬ ይደርሻል። ሰላም ማሪ እግር ምን ጣለሽ? እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር እግር መፍታት ጀምረሻል። ልልፈታ ላስፈታው ችግር ወይ እናቴ እኔን ችግር የፍቅር ችግር ነው ያለሽ እንዲ ያለሽ ውዴ። እኔማ መጨረሻቸው የፍቅር ችግር እንጂ ይሄ መቼ ትዳር ምናምን ችግር ነው እንጂ አለም ውዴ። የራሴ ችግር የፍቅር ችግር ነው። አይዞሽ ማሜት ከፈለች ማማት ትችያለሽ። አንቺ 2 ደቂቃ አለሽ ከፈለች ተማርገ እኔ ዋስ ነው 2 ደቂቃ የሰጠውሽኝ ራሱ እና ሀሚት ነው የደረስኩት 2 ደቂቃ እዛኛው ቦታ እንደኔ የሚሰሩ አሉ ምቀኞች ማለት ነው። እዛ ቦታ ላይ እንትን ሲሉሽ ሀሜት ሲያሳሙሽ ራሱ 1 ደቂቃ ራሱ አታሚ። እኔ ደግ ስለሆንኩ ነው 2 ደቂቃ እንድታሚ ያረኩሽ። እና ሀሜት ነው እንዴ ዛሬ ጣፈንታ አይደለም እንዴ? ጣፈንታ አለ አጫውትሻለሁ። እሱን ከፈለ እንዴ ከፍለሻል። ደስ ያለ ሁለቱንም እንሰራለን እኛ። ሀሜት 2 ደቂቃ መነካካት ነው ገብሻል። ቦርቀቅ ይሻላል። ኦኬ በቃ እና ጣፈንታ ይሻሻል። 5000 ኮይን ከፍለሻል። ጣፈንታ እሺ እናቴ እሺ ተንከባከባትኝ። የወሎ ፈረስ ውዴ ተበልተሃል። ቁጭ በል እናቴ ቁጭ። ዳጎስ ያለ ነገር የከፈለ ከ5000 በላይ የከፈለ ማሬ ትወጣለች። ዝራው ላይ ማርዬ አንቺ አሁን ለምሳሌ መጡ ከከፈለ በህይወት አለ አልሞትኩኝ ማርዬ። ሀሳቤ ቅይር አደርጋለሁ ድንገት እና እንዳትደነግጭ እሺ። ውጣ ዝም እንዳትኝ። ወይ ኢየሩሳሌም 2500 ከፍለሻል። አረሳም ሂሳብ ቀጤ እናቴ። ከኤ እስከዚህ ባለ ውስጥ ተናገሪ ማርዬ። ኤፍ እሺ 1 2 3 4 5 ስታቱ ከዚህ ይጀምራል። ኤፍ የሆነ ጊዜ ተሳስቷል። ቆይ 1 2 3 4 5 6 ኤን እና ኤም ነው ማለት ነው። አይቀናኝም። ኤፍም የሆኑ ኤፍ ይሻላል ትንሽ ማርያም። ኤም እና ኤን ከሲ ናቸው። አለባበሱ ኤፍ እንዴት ነው ውዴ? ቱታ ቀዝቃዛማ ቦታ ነው የሚኖረው። በይም ቱታ እሺ የእድሜ ሁኔታው ከ24 እስከ 50 ውስጥ ባለ ውስጥ ነው። የኤፍ እድሜው ስንት ነው? ይዘላል እንዴ 65 የተወረባቱ ይድረስ። ለመጀመሪያ ጊዜ ከጣፈንታዎቼ አንቺ ገብተሽ እጣፈንታ ውስጥ ቁጥር የተጨመረ አንቺ ብቸኛዋ ሰው ነሽ። አላማው ማንኛውም እናውቀዋለን። ደንግጠን ዝም ብለን ነው እንጂ 62 ስላሴዎቹ 62 8 ቁጥር ላይ ተቀምጠሻል። እኔ የምልሽ 62 ነው ያልሽኛ? 65 3 ቀን ነሽ። 5 ወይም 9 ቁጥር ጥንት ብሏል። ደስ ይላል ግን ሰው። እሺ ምኑ ወደድሽለት? ጸባዩን፣ መልኩን፣ ገንዘቡን፣ አልጋ ላይ
የረገጥሽ አትሂጂ ገንዘቡ እሺ ገንዘብ እናቴ እኔም እኮ ታውቆኛል እኮ ሰው ምን ይልሻል እንደ ሰው ምን ይለላል ብዬ እንጂ እኔም እኮ ስልሳ አምስት ስትይ ታውቆኛል እኮ መስኮት ወይ ጉድ እንዲሁ ሀብታም ግን ደስ ሲል ግን እሺ የተገናኛችሁት የት ነው? ቸርች ነው? መንገድ ላይ? ትምህርት ቤት? ስራ ቦታ? ጭፈራ ቦታ? የሰው ፕሮግራም ላይ? ሶሻል ሚዲያ ላይ የተገናኛችሁት? በሰው ላይ ተገናኛችሁት? አሬንጅ በሬጅ ይሄ ነገር አልቀረም እንዴ? አልቀረም እንዴ? ሀብታም ሲሆን አልቀረም። መንቻ ካፋው እናቴ የዘነበው ነው የሚባለው። ይሄ ሰው ፕሮግራም ላይ እሺ፣ ሰው ያገናኛችሁ። እሺ እኔ እናት፣ እሺ እናቴ፣ እሺ የሚወደው ምግብ ወይም ደግሞ የመጀመሪያ ቀን አብራችሁ የበላችሁት ከሱ ጋር ምንድን ነው? ቃቂ በጣም ነው ቃቂ የምወደው በእውነት። ጀሩሳሌም እየተቀመጨ እኔ እናት አልረሳሁሽም። በጣም ዳንስ ያለ ከፈለቻ ብቻ ማሞቅ አለበት። ገብቶሻል? ቅቅል ያስፈልገዋል። 65 አጥንቱ ምናምን ትጠግኛለሽ አንቺ ነሽ። አጥንቱንም ጠግኝትን እያለሽ አንቺ ነሽ ያወቅሽበት። እሺ እኔ እናት ይሄ ይለፈኝ ማለት ትችያለሽ። አይ ይሄን እኔን አይመጥነኝም በፍጹም ቤታዬ ማለት ትችያለሽ። ከፈለግሽ ደግሞ መናገር ትችያለሽ። ቀጣይ ሳሪና ረጁ ካልገቡ እሷ ስትወርድ ጄሪን አስገባታለሁ። እነሱ ተዘጋጅተው ካልገቡ 10 ሺያቸው ይበላል፣ ይቀልጣል። አልሰማቸው ጨርሻለሁ። ይቅርታ ማሪ፣ የሆነ መግለጫ መስጠት አለብኝ። የሰው አንዳንዴ ከፍሎ ማለት ነው በፈለጉ ሰዓት መምጣት ይፈልጋሉ። ደፋ እየሩስ ጠብቂ ማሪ። በስር ከስር ስራ ሲመጣ ቶሎ ላጥላት ጠረጠረጌ ማስቀመጥ አለብኝ። የሙስ 500 ኮይን ማሽሟጠጥ የስራ ክብ ያለሽ ማሪ ማክበር አለብሽ። የአልጋ ላይ እንቅስቃሴያችሁ ከኤፍ ጋር ጠቅስሽ ወይ አንቺ ወይ እሱ የምትሉት እማ እናቴ ማሚ የኔ አንበሳ መካሻዬ ማዕራይ አባ ዳዲ ቤብ የኔ ጀግና ቀስ በል ዝም ማለት ምንም አታወሩ። ዳዲ ፊንገር ዳዲ ፊንገር ወይ ዳዲ 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 እንደው ተሻሽለናል። ግን ደስ ሲል ከንጎ ከማለት ተወጥቶ ዳዲ ወይ ዘንድሮ የምታይለት ነገረኛ ነው፣ ቋጣሪ ነው፣ ይሳደባል፣ ይቆጣል፣ ይነጫነጫል። ሁሉንም ደግ አደረገ። ሀብታም ነው ይሁን ሁሉም ማለት ወደድኩለት ሳስበው እሱን ይመስለኛል። በቃ እሳይ በሉ እሳይ አረገሽ በሉ ሀብታም እንዲህ ሲያሰቃይ እሳይ ነው የሚባለው። ጋይ እሳይ አሁን ሌላስ ምን ነው ቢታይ እንዴ ምን ነው የሚደበድብስ ቢሆን እሳይ ደብዳቤ ሆነ። እሳይ ሀብታም ነው ይደብድብ እኮ ነው እናቴ። መጨረሻ ላይ ተደብድበሽ ትወጫለሽ። ትንታሰንዴ ካልኩሌት አረጉም እኮ ሰው የት መዝናናት ትፈልጋለሽ? ከዚህ ሁሉ ነገር ባህሪ ካለው ጋር ቢች ዳር፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ፣ ክለብ ውስጥ ቤት ውስጥ በቂ ነው። ከቅቅል ጋር ቤት ውስጥ አንቺ ነሽ ያወቅሽበት። ቤት ውስጥ ወጪ አካባቢማ መጨረሻው ገንዘቡ አንቺ ተጠቅልሎ እናቴ ሳይሽ አውራቸው ከቤተሰቦቼ ጋር ድመርመር አድርጌ እነግርሻለሁ። ይሞታል እንደምትይኝ ተስፋ አለኝ። በስመ አብ ወልደ መንፈስ ቅዱስ። በስመ አብ ወልደ መንፈስ ቅዱስ። ውይ በስመ አብ ወልደ መንፈስ ቅዱስ። ምን ነው አንቺ 6 እና 4 እሺ፣ ዝም ብለሽ አውሪ። እሺ እኔ ደምሬ እነግርሻለሁ። ጥቁ እንዳይምታታብኝ 4 አሁን እንጂ ዝም ማለት አናፈርኩኝ